ሚስቴ ጸረ ቢዝነስ ናት። አዎ ጸረ ቢዝነስ። እስከዛሬ ያልከፈትኩላት ቢዝነስ የለም። ተቀጥራም ሰርታለች። እስካሁን ድረስ ግን አንድ ስራ አልተሳካላትም። አንድ ጊዜ የሸቀጣ ሸቀጥ ሱቅ ከፈትኩላት። ሱቁ ሁል ጊዜ ዝግ ነው። የተከፈተ ቀን ደግሞ ሱቁ ውስጥ ያለው የሚበላ ነገር እንዳለ እየፈጀችው ነው። ሴት ናት ይቀላታል ብዬ ሜካፕ ቤት ከፈትኩላት። ስራሽ አያምርም ያላት ቀን መለስተኛ ሻወር ወስዶ ነው ደንበኞቿ የሚሄዱት። ስራው ያዋጣል ብዬ መጠጥ ቤት ከፈትኩላት። አንድ ተኪላ ሻት ትሰጭኛለሽ? ራሷ ተስተናጋጅ ሆና ቁጭ ውሃ እንዲህ ብትጠጣ ኖሮ ምናልባት ይሄ ስንፍናዋ አጥባ ያወጣላት ነበር። ምን ነበር ያልከኝ? በጠራራ ፀሐይ ሰካራም ተሸካሚ ሆኜ ቀረው። አይ እኔ ልብስ ቤት ደግሞ ከፈትኩላት። እንዴት ነው ቀሚሱን ወደድሽው? በጣም ነው የሚያምረው። ቆንጆ አድርገሽ ነው የሰራሽው። ልክ ነው ያለብሽ። ከለሩም ያምራል። እንዲህ ሳስበው ቀሚሱን ለራሴ የፈለኩት። ሂጂና አውልቂው። ምን አውልቂው? የሰራችውን ልብስ ከሷ ውጪ ደንበኛ ለብሶት አያውቅም። ሰው ላይ ያየችው ነገር እንዳለ ስለሚያምራት ልክ አሪፍ ልብስ ደንበኞቿ ሲገዙ ተቀብላቸው ታባራቸዋለች። ከዛ ሲጨንቀኝ በቃ ቤት ተቀምጠሽ ልጆቻችንን ማታሳድጊው ያልኳት ቀን ሴት ልጃችንን አትሌት ለማድረግ ኮች ሆነች። በየሰፈሩ በየውስጥ ለውስጡ ታስሮጣት ጀመረ። ልጅቷ አጥንቷ ወጣ። ዶክተር አንቺ ጋር የመጣነው ትዳራችን ውስጥ ብዙ ችግር ስላጋጠመን ነው። የትዳር አማካሪ ቴራፒስት ካልሆንኩ ብላ እንዴ የኛ ትዳር ውስጥ ችግር አለ ትላላችሁ? ወይኔ ስለኔ ባል በሰማችሁ። የቤታችን ገመና እንዳለ ለሰፈሩ ሰው እያወራች መውጫ መግቢያ ሰጣችኝ። እንዴ ያቺ ቴራፒስቷ ባል ነው አይደል? አዎ። ሰፈር ባዶ ቦታ አግኝቼ ስጋ ቤትም ከፈትኩላት። ግን ሚስቴ ሆዷ ውስጥ ያለው ጅብ እረፍት የለውም መሰለኝ። ስጋ ቤት ያሉ መስቃዮች እንዳለ ባዶ ናቸው። አንድ ቀንም ያለ ወትሯ ፓርክ እንገናኝ ብላ ቀጠረች። ናቲ መግዲ ወይ እንዴት ነሽ? ሰላም ነኝ። ለምን እዚህ ፓርክ እንገናኛችን? ናቲ ማናገር ነገር አለ። እሺ እያሰብኩት ነበረ። ያኔ የስራ ስንፍና ሳይሆን ሳስበው ያንተ ድህነት ነው ችግሩ። ሳስበው አንተ እኔን ብትወደኝ ኖሮ እንደዚህ አስሬ ቴራፒስት ሁኚ፣ ሜካፕ አርቲስት ሁኚ፣ የልብስ ነጋዴ ሁኚ፣ ባለሱቅ ሁኚ እያልክ ከምታንከራትተኝ ብሩን እየሰጣኝ ተዝናኝበት ትለኝ ነበረ። ግን ሳስበው በቃ ጥሩ ልብ የሚልህን ችጋራም የሚያስ ስለዚህ አንተን ትቼ ከሀብታም ላገባና የቤትና ቤት ነው አስቤያለሁ። ለነበረን ቆይታ አመሰግናለሁ። ግን አሁን ራሴን እየመረጥኩ ነው። ቻው